ዛሬ እንግዲህ የገና ዋዜማ ነው። የሀገራችንን ለማክበር እንግዲህ ወደ ገበያ እየወጣን ነው እና የምንሸማምተውን ነገር እናሳያችኋለን። እኛ ጋር በረዶ ነው። ማይነስ ስንት ነው ፓፒሹ? ያ እና ነገር ልስጋው እንድንሰማማ እንድንደማመጥ ማይነስ 6-7 ነው። እናሳያችኋለን። ውጪው ስኖ አድርጎብን እንግዲህ መኪናችን አጽድተን ተነስተናል። አድርጎልን say hi Yona. You will also say hey. Hey. Salam. Salam salam. Dananas? እና አብራችን ተከታተሉን። ለስማማችን ያጅምና ፒስ ወተት፣ ቺዝ፣ ዶሮ፣ ፓሮን፣ ሽንኩርት፣ ዶሮአችን፣ ጎመን፣ ስጋዎቻችን፣ ይሄ አልጫ ወጥ እንሰራበታለን። ምንድነው? ምንቸት፣ ክትፏችን፣ ጥብስም ከዚህ እንወስዳለን። ከዚህ ጥብስ፣ ከዚህ ክትፎ እናረጋለን። ከዛ አይቢ መስሪያችን፣ እንቁላል አለ፣ ሲላሪ ሎሚ አለ። ቤት ደግሞ ያለን ነገሮች አይጠፉም። ይሄንን ይመስላል ሾፒንጋችን። እንግዲህ በዓል ስራ የምንጀምረው ዳቦ በመጋገር ነው። ዳቦውን አቦካለው። እሱ ኩፍ እስኪልኝ ድረስ 1 ሰዓት ይፈጃል። እሱን እንጠብቃለን። ከዛ በመቀጠል ደግሞ ዳቦዬን ካቦካው በኋላ ጎመን እንቀቅላለን፣ እንቁላል እንቀቅላለን፣ አይብ እናወጣለን። ያ ዶሮአችንን እንበልታለን። ዶሮ ከመስራቴ በፊት ዶሮ ወይን አዘጋጅቼ ዶሮ ወይን በልቼ ዘፈዝፈዋለሁ። ምክንያቱም ቴንደር ይሆንልናል በሎሚ ውሃ ሲዘፈዘፍ ማለት ነው። እንደ ኢትዮጵያው አይነት ቴስት፣ እንደ ኢትዮጵያ አይነት ስጋ ይሆናል ማለት ነው። በዛ ላይ ዶሮዋ ደግሞ በጣም ትንሽዬ ዶሮ ናት። ስለዚህ የሀበሻ ዶሮ ትመስላለች እና እሱን ነው የምናደርገው። ኬካችንን ደግሞ ከፍሮስቲንግ ውጪ እንጋገራለን እና ይሄ ሁሉ ስራ አለብን። አረጋለሁ ያልኩትን ማስቀምጥላችኋለሁ። ሰው ዝግጅትን ጀምር። እናንተ ጋር ዋዜማ እንዴት እያረጋችሁ ነው? እንዴት ነው? እየተንደፋደፋችሁ ነው? ያ በጣም ፌቨራይት የሆነ ጊዜ ነው። ሁሌ ከበዓል በፊት ያለው ዋዜማ አላቅም፣ ብዙዎቻችሁ ልትጋሩኝ ትችላላችሁ። በጣም ይመቸኛል። እንደዚህ በስራ የምናሳልፈው ነገር ማለት ነው። ነገ ኢንጆይ እንድናደርግ እንደዛ አረጋለሁ። መጨረሻ ላይ ግን ማበቃው አብሲጥዬ ነው። የስ ነገ ጠዋት ነው መጋገረው። ምክንያቱም ቆንጆ እንዲሆንልኝ፣ ቆንጆ አይን እንዲያወጣልኝ በማለት ማለት ነው። አቅርሯል ዛሬ እንጀራዬን አይቻለሁ። በጣም ተደስቻለሁ። የተወሰነ እንጀራ በዛ አድርጌ ጋግራለሁ እና ይሄንን ይመስላል የኛ ዋዜማ። እንግዲህ አሁን የሀበሻ ሬዲዮ እንከፍትና ከዛ በሱ እየተዝናናን እየሳቅን ኩክ እናረጋለን።
የዋዜማ ፕሮግራም እንግዲህ ማን እንደሚያዘጋጅ አላቅም፣ ግን ሬዲዮ ላይ ምን አለ ፓፓ ዛሬ ምን ሰማው ኤፍኤም ምናምን ኦኬ በቃ ያ እነ ሰይፉ ሊኖራቸው ይችላል፣ ሌሎችም እነሱን እንሰማለን። ሁልጊዜ እሑድ እንከፍታለን ሬዲዮ። በጣም ነው ደስ የሚለውና ከሀገራችንም ደግሞ በጣም ኮኔክት እንድናደርግ ሬዲዮ እዘማስ ያ ከቴሌቪዥኑነቱ ለመናገር ሬዲዮ በጣም ደስ ይለኛል። እንግዲህ ይሄ ፐርሰናል ፕሬፈረንስ ነው። የእናንተንም ደግሞ ኮሜንት ላይ አሳውቁኝ እና ሰፖርት አድርጉኝ፣ ሰብስክራይብ አድርጉኝ። ሞር የሆነ ኦነስት የሆነ ቪዲዮ ነው እንግዲህ የምናደርገውን ነገር ነው ማካፈላችሁ። እናንተም ደግሞ ሼር አድርጉኝ። ስለምትከታተሉኝ ሰፖርት ስለምታደርጉኝ አመሰግናለሁ። ወደ ስራ